አሁን በብዙ ጊዜ ከአንጂኦግራም በኋላ የምታገኙት ከተለመዱት ቃላት አንዱ የደም ማዕዘኖች መዘጋት ወይም የደም ቦታዎች ካልሲፊኬሽን ተብሎ የሚታወቀው ነው። ይህንንም የሚጠሩት ኮሮናሪ ካልሲፊኬሽኖች በሚባሉት ነው። ይህ በተለይም ረጅም ጊዜ የዳያቤቲስ ታመም ያላቸው በሽተኞች ውስጥ በተደጋጋሚ የሚገኝ ነው። ከጥቂት ዓመታት በፊት ኮሮናሪ ካልሲፊኬሽን ያላቸው በሽተኞች ለኮሮናሪ አንጂኦፕላስቲ የአኪት ጫማ ይባላሉ ተብለው ይቆጠሩ ነበር። በመሆኑም እነዚህ በሽተኞች ለኮሮናሪ አንጂኦፕላስቲ አይቀበሉ ነበር፣ ለባይፓስ ቀዶ ጥገና ይጠቁማሉ ነበር፣ ምክንያቱም ይህን ካልሲየም ለመክፈት መሳሪያዎች አልነበሩም። ግን ባለፈው ጥቂት ዓመታት ውስጥ ኦርቢታል አርትሬክቶሚ፣ ሩት አብሌሽን፣ ሌዘር እና ኢንትራቫስኩላር ሊፖትሪፕሲ መሳሪያዎች እንደዚህ ያሉ የሚያሻሽሉና የተደጋጋሚ ቴክኖሎጂዎችን ማግኘት ጀምረናል። እነዚህም በደም ማዕዘኖች ውስጥ ያለውን ካልሲየም ማጽዳት ይችላሉ። እነዚህ ቴክኖሎጂዎች በእውነት በኮሮናሪ መዘጋት ያላቸውን በሽተኞች መድናቸውን በሙሉ ለውጥ አመጡ። ስለዚህ ከባድ የኮሮናሪ መዘጋት ያላቸው በሽተኞች ካሉት እና ለባይፓስ ቀዶ ጥገና እንዲደርሱ ከተቀረበላቸው ሁልጊዜ ሁለተኛ ምክር ማግኘት ትችላላችሁ። እኛም በእነዚህ የአንጂኦፕላስቲ እና ስቴንት መንገዶች መድኃኒት ማቅረብ እንችላለን። የአንጂኦፕላስቲ እና ስቴንት መድረሻ ትልቁ ጥቅም የበሽተኞቹ ፈጣን መድኃኒት ነው። በአንድ ትንሽ ቀስተ እጅ ሂደት በኋላ በ48 ሰዓታት ውስጥ በሽተኞቹ ከሆስፒታል ሊወጡ ይችላሉ። ስለዚህ የኮሮናሪ ካልሲፊኬሽን አሁን በ100% የአንጂኦፕላስቲ እና ስቴንት ሂደት ላይ አስፈላጊ የአደጋ ምልክት አይታል።